ኢሳያስ የዳጋሎ የድሮን ጥቃት ሲበረታ ከጀነራል አብዱል ፈታህ አልቡርሃን ጋር በመተባበር የሱዳን ተዋጊ ጀቶች በምጽዋና አስመራ እንዲደበቁ ያደረጉ ናቸው። ከዚህ ባለፈም ኢሳያስ አልቡርሃን የተዋጊ ጦር እጥረት እንዳይገጥማቸውም የሱዳንን ሚሊሻዎች እንደዚሁ መደበኛ ተዋጊን ሳይቀር በሳዋ ወታደራዊ ማሰልጠኛ ማዕከል እንዲሰለጥኑ ሲያደርጉም የነበረ መሆኑ ታውቋል። እነዚህ የኢሳያስ እገዛዎች ጀነራል አብዱል ፈታህ አልቡርሃን የጀነራል መሐመድ ሐምዳን ዳጋሎን ጦር እንዲመክቱ ከማድረጉም ባሻገር በመልሶ ማጥቃትም ከካርቱም እስከ ብሉ ናይል ያለውን ሰፊ ግዛት እንዲቆጣጠሩ አድርጓቸዋል። ከውጭ ኃይሎች እገዛ ውስጥ በእርግጥ የዳጋሎን ጦር ወደ ኋላ እንዲያፈገፍግ በማድረጉ ረገድ የኢሳያስ ድጋፍ ከብዙዎቹ አንዱ ተደርጎ ሊወሰድ የሚችል እንጂ ብቸኛው አይደለም። አልቡርሃን የህወሓት ተዋጊዎችን ድጋፍ፣ የግብፅን አየር ኃይል ጣልቃ ገብነት እንደዚሁም የኳታርንና የሳውዲን የጦር መሳሪያ ሸመታ ልገሳንም አግኝተዋል። በስሱም ቢሆን ሩሲያ ወጣ ገባ እያለችም ቢሆን አልቡርሃንን ደግፋለች። እነዚህ ሁሉ ተደማምረው የጀነራል አብዱል ፈታህ አልቡርሃን ጦር ቀደም ብሎ ከካርቱም ጀምሮ እስከ ኢትዮጵያ ድንበር ብሉ ናይል ድረስ በሰፊው ተቆጣጥሮ የነበረውን የጀነራል መሐመድ ሐምዳን ዳጋሎን ጦር ወደ ኋላ እንዲያፈገፍግ አድርጎታል። ጀነራል መሐመድ ሐምዳን ዳጋሎን በተመለከተ እስካሁን ባለው ሁኔታ ጠንካራ ድጋፏን እየሰጠቻቸው መሆኗ የሚነገረው የተባበሩት አረብ ኤምሬትስ ወይም ዩኤኢ ናት።